የት አለ በእናት ምን እንደምጠጣው? ውሃ። ውሃ ጃምቦ ነው የምጠጣው። ጃምቦ ትጠጣለህ? አልጠጣም። አንድ ጃምቦና አንድ ውሃ። ያ ሃይ አንዴ ላናግር። ስማኝ፣ ይሄ ሁሉ ዋጋ ከፈልኩልህ ከዚች ዘልዛላ ጋር እንድትዘላዘል አይደል? ስለዚህ ወይ ከሷ ወይ ከኛ ትመርጣለሽ። ማኪ ይቅርታ። ለምኑ? ቤተሰቦች አንቺ የሚረዱበት መንገድ ይሄ አይደለም። ከአንቺ ጋር በመሆን ደስተኛ አይደለም። ታዲያ እኔ ምን አገባኝ? እኔ የማገባው አንተን እንጂ ቤተሰቦችን አይደል? ይኸውልሽ ቤተሰቦቼ በአንቺ ደስተኛ አይደሉም። እናማ እኔና አንቺ ግንኙነት እዚህ ላይ ያቆማል። ሰው በህይወት ውስጥ ይመጣል ይሄዳል። ይሄ ሀቅ እንጂ አደጋ አይደለም። በቃ ይሄን ነው የምትይኝ? ህይወት ባስ ብትሆን የትኛውን ባስ እንደሞላ ከመድረሻው ላይ አይደርስም። በየፌርማታው ሰው ያስገባል፣ ሰው ያወርዳል። ስለዚህ አንቺ ልብደትሽን ከመቀየር ይልቅ ከኔ መለየቱ ነው ምርጫሽ? ስለመለየት ቀድሞ ያወራኸው አንተ ነህ ማኪ። አንቺም ተረጂ። ከቤተሰብ ቃል መውጣት በጣም ከባድ ነው። አሁን ጠንካራ ሰው ሆኛለሁ። ሰው መውረጃው ደረሰ ብዬ ልቤ አይሰበርም። እኔም ፈልጌው አይደለም። ሁሉ ነገርሽ ተመችቶኛል። እብደትሽ ራት። ቤተሰቦቼ ግን የመውረጃው ፌርማታ ላይ የደረሰውን ሰው የትኛውም ጨዋታና ቀልድ መውረጃውን አስጥሎ ከኛ ጋር እንዲሄድ አድርገው። ለመሄድ ያሰበውንም ሰው እንደዛው። እንዴት ነው አዲስ ህይወት ከአዲስ ሰው ጋር መጀመር አይከብድሽም አይደል? ሹፌሩ አንደኛው ወርዶ ሌላኛውን አላስገባም እንደማይለው ሁሉ እንደ ሰው ጥሎኝ ሄደ ብዬ የልቤን በር መዝጋት አልፈልግም። እንዲህ ቀለል አድርገሽ የምትይው አልመሰለኝም ነበር። የህይወት ሹፌርኛል። ሰው ገባ ወረደ፣ ሹፌሩ እስካለ ድረስ መኪናው መሄዱን ይቀጥላል። ደህና ነሽ? አይደለሁም። ምን ያህል በደልሽ ወደ ውስጥሽ ቢገባ ነው እንዲህ ሰላምሽን ያጣሽው? እባክህ ዮኒቶ፣ እባክህ ኧረ በደልሽ ብቻ ነው እንደዚህ የሚያደርግሽ? ነው የተጎዳሁትን ያደረግሽኝን ተጋርተሽኝ ይሆን? ዮኒ በፈጠረ አምላክ ውስጤን አታድማ እባክህ። ከምወደው ከአብሮ አደግ ጓደኛዬ ጋር እኮ አንድ አልጋ ላይ ያያዝኩሽ። በቃ ተው ተው፣ በቃ ተው። እንዴ አይቻችሁ ዝም ብዬ ጥዬ መሄድ ተሰምቶሽ ይሆን? ህይወትን ተጸይፌ ፍቅርን ጠልቼ የኖርኩበትን ጊዜ ታውቂ ነበር ከመሄድሽ በፊት። ዮኒ የመሸሸጊያ የምስኪኑ የአባቴን ቤት ታውቂው ነበር እና ለምን መተሽ ያን ይቅርታ ጠይቅሽኝ? የፈለገ ቢሆን ለስንት የሚጠብቀኝ ክፍለ ሀገር ያለውን መሬት ለሰርጋችን የሸጠውን ከልጄ በላይ ወድሻለሁ የሚልሽ የአባቴ ሲቃ እንዴት ሳያሳዝንሽ ነው? ዮኒ ስሚኝ የኔ ወድ፣ ያደረግሽኝ ሁሉ የሚረሳ አይደለም። ነገር ግን ላገባሽ ወር የቀረኝ ፍቅረኛዬንና የአብሮ አደግ ጓደኛዬን በደል ይቅር ማለት ይቅርና እኛም እናልፋለን። ለጊዜው የገባኝ ግን ከቁስሉ ይልቅ ለአንቺ ከነበረኝ ፍቅር አይበልጥ። አሁን ለምን ወደ ሌላ እንደሽ ምክንያት የሆነብሽን የፈጠርኩት እኔና እኔ ብቻ ነኝ። ይቅር ማለትም ያለብኝ እኔ አሁን ሳይሽ ገብቶኛል። እናም ይቅርታ ጠይቅሻል። ይቅርታ አድርጊልኝ። ዮኒ ቢደርስብሽ ምን ላገኝ? ክፉ ሐሳብ ክፉ ነኝ ጓደኛ አይደለሁኝ። ወደ ቤርጎ ሄድኩኝ። ቤርጎ ከደረስኩ በኋላ ጸጸተኝ። ቤርጎ ውስጥ መቀመጫ ስላለብን አልጋ ላይ ተቀመጡ። ሊስበኝ ሲል አንተ እኔ ላይ መጣ። ምስኪን
ማንነት፣ ንጹህ ፍቅር፣ እኔ ላይ ያለ እምነት አይኔ ላይ መጣ። ካንተ ምን አጥቼ ነው ራሴን ወቀስኩ። ለራሴ እንኳን ግራ ገባኝ። ዮኒ እውነቱን ስነግር መጀመሪያውን ከሱ ጋር መተኛት አላሰብኩም ነበር፣ ግን ለምን ቤርጎ ድረስ እንዴት እስካሁን አለው። ነገር ግን ሄጄ ነበር። ዝም በይ በቃ ዮኒ። ከዚህ በኋላ እንዳያገኝ ነግሬው ልወጣ ስል አንተ ወደ ሆቴሉ ስትገባ እግዜሩ ጉድህን እንድታያገጣጥ። አዎ ምን እንደሚሰማ ይገባኛል። ከሁሉ በላይ ግን አይተህ ብዙ ማድረግ ስትችል በዝምታ ጥለህን ወጣ። ዝምታ ደግሞ አመመኝ፣ ውስጤን በላኝ። ይህንን እውነት በምን አንደበት ማስረዳት እንዳለብኝ ግራ ገባኝ። ቃላት አጣሁ። ምንም ባላደርግም ካንተ ፍቅርና ከነበረን ነገር አንፃር እንዳደረግኩት አድርጌ ቆጠርኩት፣ ሸሸው። ዝምታን ተውሼ ዝም አልኩ። አንተ ግን አሁን ያልሽኝን ለማመን አንቺን ለመውደድ ከፈጀሁት ጊዜ በላይ ጊዜ ያስፈልገኛል። ደህና ሁኚ እሺ።